ሰላም ጤና ይስጥልን። ዘወትር ይህን ዝግጅት የምትከታተሉ ቤተሰቦቻችን በጊዜያዊ ወታደራዊ አስተዳደር ደርግ ውስጥ ለኢህአፓ በውስጥ አርበኝነት የሚያገለግሉ አብዮቱን ለመቀልበስ በሚሰሩ ተራማጅ የደርግ አባላትና የህዝብ ድርጅት ጊዜያዊ ጽህፈት ቤት ታጋዮችን ለማፈን በሚያሰሩ ግለሰቦች ላይ አብዮታዊ እርምጃ ተወስዶባቸዋል የሚለው ሰበር ቅስም ሰባሪ ዜና ከተሰማ በብሔራዊ ሬዲዮ እና በአዲስ ዘመን ጋዜጣ ከወጣ ዛሬ ጥር 26 2018 ዓ.ም ድፍን 49 ዓመት ሆኖታል። በዛሬው ዕለት ማለትም ጥር 26 የዛሬ 49 ዓመት የተፈጠረ ታሪካዊ ክስተትን ለታሪክ ማስታወሻነት ላስታውሳችሁ። እንደሚታወቀው የ1974 አብዮት ፈንድቶ የጊዜያዊ ወታደራዊ አስተዳደር ደርግ ወይም ፕሮቪዥናል ሚሊተሪ አድሚኒስትሬቲቭ ካውንስል መንግስታዊ ስልጣን ከያዘ በኋላ ለሌሎች ጸረ ዘውዳዊ አገዛዝ ተጋድሎ ሲያደርጉ ለነበሩ በሀገር ውስጥም በሀገር ውጭም ላሉ የፖለቲካ ኃይሎች ደርግ ግብዣ ሲያቀርብ መኢሶን የመላው ኢትዮጵያ ሶሻሊስት ንቅናቄ የደርግን ግብዣ ተቀብሎ በደርግ ጠመንጃ ተከልሎ የነ ሆቺሚን እና የነ ቼ ጉቬራን የህይወት ታሪክ ከማንበብ ባለፈ ስለ ሶሻሊዝም ጥልቅ መረዳት የሌላቸውን የደርግ አባላትን ሶሻሊዝምን እጃቸውን ይዘው በማስቆጠርና ግንዛቤ በማስጨበጥ አይተኬ ሚና ተጫውተዋል። ነገር ግን ኢህአፓ ጊዜያዊ ህዝባዊ መንግስት በማለት በደርግ ላይ ያነጣጠረ ትችት ከትችትም አልፎ ቫዮለንት ስትራግል ውስጥ በመግባት ቁልፍ የደርግ አባላትን በመግደል ኮሎኔል መንግስቱ ሳይቀር እንደጣረሞ ታላቀቅ ብለዋቸው እንጂ ብዙ ጊዜ የግድያ ሙከራ አድርገውባቸዋል። የከተማ ለከተማ ውጊያ በማድረግ ደርግን ታግሏል። ኢህአፓዎች በዚህ አላበቁም። አንድ ሐሳብ መጣላቸው። የደርግን አባላት የኢህአፓ ህቡ አባል አድርጎ በመመልመል መዋቅሩን ከውስጥ ሽባ አድርጎ ስልጣን መቆጣጠርና የፈለጉትን ሪፐብሊካን መንግስት መመስረት ነበር። በዚህ መሰረት የጊዜያዊ ወታደራዊ አስተዳደር ደርግን ለ26 ወራት ያክል በሊቀመንበርነት የመሩትን ብርጋዴር ጀነራል ተፈሪ በንቲን ሳይቀር በልጃቸው በአቶ አይናለም ተፈሪ በኩል መልምለዋቸው ነበር። ይህ የሚያሳየው ደርግ ውስጥ ፕሮ ኢፒአርፒ ኤንድ አንቲ ኢፒአርፒ የሚል ክፍፍል መፈጠሩ ነው። ኢህአፓ በሂሳቧ መሰረት ወደ ቤተ መንግስት በዝግታ እያማተረች የተጠጋች ይመስላል። ሆኖም ይህ የኢህአፓዎች ወደ ደርግ ውስጥ ሰርጎ መግባት ቀስ በቀስ በጸረ ኢህአፓ የደርግ ሰዎች ስለተደረሰበት እንደተባለው የኢህአፓ ደርግ ውስጥ የውስጥ አርበኞችን በመመልመል በጥቂት ግለሰቦች የተንጠላጠለውን ኩብኩብ በወታደራዊ አገዛዝ በተራማጅ ሲቪል አስተዳደር የመተካት ስሌት ከሸፈ። ጸረ ኢህአፓ የደርግ ሰዎች ኢህአፓ ጉያቸው ውስጥ ሆኖ እየዶለተና እያሰረ መቃብር እየቆፈረላቸው መሆኑን ሲረዱ ፖለቲካዊ ህልውናቸውና እንደግለሰብ በህይወት መኖራቸው ጥያቄ ውስጥ ስለገባባቸው የኢህአፓ ደጋፊ ናቸው ያሏቸውን የደርግ አባላትን አብዮታዊ እርምጃ ለመውሰድ ሴራ ይሸርጉ ጀመር። ከነዚህ መካከል ሌተናል ኮሎኔል መንግስቱ ኃይለማርያምና ሌተናል ኮሎኔል ዳንኤል አስፋው የፖለቲካ ባላንጣዎቻቸው እንዴት ማስወገድ እንዳለባቸው ከተወያዩበት በኋላ ሚስጥሩን በሁለታቸው በጥብቅ ቆልፈው ለደጋፊዎቻቸው እንኳን ሳይቀር ሳያሳውቁ ጥር 26 1969 ዓ.ም በስብሰባ ስም ጠርተን ወጥመድ ውስጥ በማስገባት አብዮታዊ እርምጃ እንውሰድ በማለት ተስማምተው እንዳሉትም ነገሮች ቦታቸውን እስኪይዙ ድረስ ሽፋን የሐሰት አጀንዳ መፍጠር አስፈላጊ ነበር። ያው ሁለተኛው የእድገት በህብረት ዘመቻና እቅድ በምን መልኩ መከናወን እንዳለበትና የአንደኛ ዙር የእድገት በህብረት ዘመቻ ደካማና ጠንካራ ጎኖችን በዘመቻው መምሪያ ኃላፊ በሆኑት በሻምበል ፍቅረ ስላሴ ወግ ድረስ እንዲቀርብ የሚል ነበር። ከዛም ሌተናል ኮሎኔል ዳንኤል አስፋው የቤተ መንግስቱን ልዩ ጥበቃ ብርጌድ በአንደኛ ደረጃ ተጠንቀቅ እንዲቆም ማድረግ፣ ሌተናል ኮሎኔል መንግስቱ ኃይለማርያም ደግሞ በበኩላቸው ወደ ሻምበል ፍቅረ ስላሴ ወግ ድረስና ወደ ሌሎች የደርግ ቋሚ ኮሚቴ አባላት በመደወል ስብሰባው ማዘጋጀት የሚል የሥራ ክፍል ይዘው ስራውን ጀመሩ። እንዳቀዱትም ስብሰባው ጥር 26 1969 ዓ.ም ከጠዋቱ 3 ሰዓት ገደማ በብርጋዴር ጀነራል ተፈሪ በንቲ መክፈቻ ንግግር ጀምሮ በሻምበል አለማየሁ ኃይሌ ማብራሪያ እንደቀጠለ ቀድሞ በተነጋገሩት መሰረት ከሌተናል ኮሎኔል ዳንኤል አስፋው ጓድ መንግስቱ ኃይለማርያም ስልክ ተደወለላቸው። ስልኩንም አንስተው ለደዋዩ ወገን መልስ ለመስጠት ይሁን ለአዳራሹ ተሰብሳቢ ለማስመሰል እሺ ካሉ በኋላ ከጎንደር ስልክ ፈልጎኝ ነው በማለት ኢዲዩ በጎንደር ውጊያ ያደርግ ስለነበር ተሰብሳቢውና የስብሰባው መሪዎች ጥርጣሬ እንዳያጭሩ ለማድረግ በመሞከር ወዲያውኑ ፈትለክ ብለው ወጡ። እርሳቸው እንደወጡም ተሰብሳቢዎች መውጣት በማይችሉበት ደረጃ ግዳጅ የተሰጠው ጦር ተጠግቶ ስለነበር ሁሉም ያደራሹ ሰዎች ትጥቃቸውን እንዲፈቱና ለብቻ ተለይተው ወደ ቤተ መንግስት ጋራዥ መዝጊያ ክፍል መወሰድ ያለባቸው ስም ዝርዝር ለቡድኑ ጦር መሪ ተሰጥቶ ስለነበር ለጌታችንና መድኃኒታችን ኢየሱስ ክርስቶስ በትንሣኤ ዘጉባኤ በዕለተ ምጽአት ዳግመኛ ይችን ዓለም ለማሳለፍ በታላቅ ግርማ ሞገስ ሰራዊተ መላእክትና ጭፍሮቻቸውን አስከትሎ ሲመጣ ጻድቃንም ከመጥምቁ ዮሐንስ ከሰማዕቱ እስጢፋኖስና ከሁሉ ቅዱሳን በቀኝ እንዲሁም ደግሞ አመፀኞችን ኃጢያተኞችን በግራ በኩል
በማቆም አንዳችን ምስክር ሳያሻው እንደሚሰድር ሁሉ የመንግስቱ ኃይለማርያም ምስለኔዎችና ጭፍሮቹ አብዮታዊ እርምጃ ሊወሰድባቸው የታሰቡትን በግራ በኩል አድርገው ከመንግስቱ ኃይለማርያም ቢሮ ስር ወደሚገኝ የመኪና ጋራጅ ወይም ደግሞ የቀድሞ የንጉሱ የመኪና ማቆሚያ ወደ ነበረው ሲወስዱ ሌሎች የመንግስቱ ደጋፊዎች የነበሩና አቋማቸውን በግልጽ ያላሳወቁ የደርግ አባላትን በቀኝ በኩል ግዳጅ በወሰደው ጦር ተለዩ። በግራ በኩል ተለይተው ለመገደል ወደ ቤተ መንግስት ጋራጅ ከተወሰዱት መካከል አንደኛ ብርጋዴር ጀነራል ተፈሪ በንቲ የደርግ ሊቀመንበር፣ ሁለተኛ ሌተናል ኮሎኔል አስራት ደስታ የማስታወቂያ ጉዳይ ምክትል ኃላፊ፣ ሶስተኛ ሌተናል ኮሎኔል ህሩይ ኃይለስላሴ የህዝብ ደህንነትና መረጃ ዘርፍ ኃላፊ፣ አራተኛ ሻምበል ሞገስ ወልደ ሚካኤል የውጭ ጉዳይና የህዝብ ማደራጀት ዘርፍ ኃላፊ፣ አምስተኛ ሻምበል አለማየሁ ኃይሌ የደርጉ ዋና ጸሐፊ፣ ስድስተኛ 10 አለቃ ኃይሉ በላይ የውጭ ጉዳይና የህዝብ ማደራጀት ዘርፍ ምክትል ኃላፊ፣ ሰባተኛ ሻምበል ተፈራ ደነቀ የደርግ አባል ነበሩ። ከላይ ከተጠቀሱት መካከል ሻምበል ፍቅረ ስላሴ ወግደረስም ተጨምሮ ነበር። ነገር ግን የኮሎኔል መንግስቱ ጠባቂዎች ሻምበል ፍቅረ ስላሴ ወግደረስ እርምጃ ይወሰድባቸው ከተባሉት መካከል ከዝርዝር ውስጥ ባይኖርም ጋራዥ ውስጥ ነው ያለው ይገደል ወይስ ብለው ሲጠይቁ ሌተናል ኮሎኔል ዳንኤል አስፋው በፍጥነት ሄዶ ከግድያ ዳነ። እንደውም ኮሎኔል መንግስቱ ከታደሰ ቴሌ ሳልቫኖ ጋር ባደረጉት ቃለ ምልልስ ስለ ሻምበል ፍቅረ ስላሴ ወግደረስ ጠይቋቸው ሲናገሩ ሻምበል ፍቅረ ስላሴ የኔ ደጋፊ ነበር። ወደ ግራና ወደ ቀኝ የደርግ አባላት ስንለይ በስተት ወደሚገደሉት ሄዶ ለጥቂት ሳይገደል ቀርቷል። የኔ ጠባቂዎች ሻምበል ፍቅረ ስላሴ ወግደረስ ወደ ጋራጁ ገብቷል እሱም ይገደል ወይ ብለው ሲጠይቁ ሌተናል ኮሎኔል ዳንኤል አስፋው ሰምተው እየሮጡ ሄደው ከግድያ ጣቢያው አውጥተው ከዛ በተቀሩት ሰባቱ ላይ እርምጃ ተወሰደ። በወቅቱ ሻምበል ፍቅረ ስላሴ ወግደረስ ተራ የደርግ አባል ነበር። ነገር ግን ከጊዜ ወደ ጊዜ ባሳየው መሻሻል ለትልቅ ኃላፊነት በቅቷል። ድንገት በስተት ተገድሎ ነበር። ኢህአፓዎች በደርግ ውስጥ ሰርገው በመግባት የደርግ አባላትን ከፋፍሎ ለመምታትና የተቀሩትን አስሮ ለማቅረብ ብርጋዴር ጀነራል ተፈሪ በንቲን ተገና አድርገው ብዙ ጥቃት ለመፈጸም በአቋራጭ ስልጣን ለመያዝ ወጥመድ ዘረጉ። ነገር ግን ኢህአፓዎች ሳይቀድሙን ቀደምናቸው ብለው ነበር። ሻምበል ዮሐንስ ምትኩ የሚባል የደርግ አባል እነ ተፈሪ እርምጃ እንደተወሰደባቸው ሲሰማ ከቤተ መንግስት ግቢ ለመውጣት ሲሞክር የገባ እንዳይወጣ የወጣም እንዳይገባ የሚል ትዕዛዝ ተሰጥቶ ስለነበር የበር ዘቦች አልፈቀዱለትም። እንደገና ተስፋ ቆርጦ ወደ ቢሮው ሲመለስ ከኮሎኔል ዳንኤል አስፋው የተላኩ ሁለት ወታደሮች ጓድ ዳንኤል ይፈልጋል አሉት። ወታደሮቹ የተሰጣቸው ትዕዛዝ ግልጽነት የጎደለው ነበር። ማለትም ሻምበል ዮሐንስን ይዛችሁት ኑ የሚል አሻሚ ትዕዛዝ ይዛችሁት ኑ ሲባል በእስር መልኩ ትጥቁን አስፈትተው ወይስ ዊዛውት ዲዌፐናይዜሽን ይሁን ብቻ በትዕዛዙ አሻሚነት ወይም በታዛዦቹ ትዕዛዙን በግልጽ ባለመረዳት መሳሪያውን ሳያስፈቱ ወደ ዳንኤል ቢሮ ወሰዱት። እሱም እንደደረሰ የመሳሪያውን ጥብቅ ፈቶ አጥፍቶ የመጥፋት እርምጃውን ቀጠለ። ዳንኤል ቢሮ ውስጥ አብዮታዊ እርምጃ ስለተወሰደባቸው ሰዎች የቀብር ሁኔታ እየተነጋገሩ የነበሩና ሌሎችም 5 ሰዎችን ጨምሮ ላይመለሱ በአውቶማቲክ ሸኛቸው። ሌተናል ኮሎኔል ዳንኤል አስፋው እና ዶክተር ሰናይ ልኬ ቢመቱም በህይወት ስለነበሩ በፍጥነት ወደ ሆስፒታል ቢወሰዱም ሆስፒታል እንደደረሱ ሞተዋል። 50 አለቃ ዳምጠው ጓንጉልና ምክትል 10 አለቃ በላቸው ይርጋው በቀጥታ ነበር የሞቱት። ይህ አጥፍቶ የመጥፋት እርምጃ በሻምበል ዮሐንስ ምትኩ ሲደረግ በነበረው የተኩስ ልውውጥ ግራና ቀኝ የተባሉ ከአዳራሹ ከወጡት በቀኝ በኩል የተሰደሩትን የመንግስቱ ደጋፊዎች የሆኑትና አቋማቸውን በግልጽ ያላሳወቁትን ሌተናል ኮሎኔል መንግስቱ ኃይለማርያም ስለ እርምጃውና ስለተፈጠረው ሁኔታ እያነጋገሩ በነበረበት ጊዜ በመሆኑ ተኩስ ሲሰሙ የኢህአፓ ታጣቂዎች ይሆናሉ ብሎ በመስጋት ኮሎኔል መንግስቱ ዘሎ ብረት ለበስ ውስጥ ሲገባ ኮሎኔል ተስፋዬ ገብረ ኪዳንና ሻምበል መንግስቱ ገመቹ ዘለው ታንክ ውስጥ ሲገቡ ሌሎች ተሰብሳቢዎች እዛው በድንጋጤ ደርቀን ቀረን ብሏል። በተአምር ለወሬ ነጋሪ ሁን ብሎት የተረፈው ደራሲው ሻምበል ፍቅረ ስላሴ ወግደረስ እኛና አብዮት በሚለው መጽሐፉ። ውድ አድማጮቻችን ሰሳ ያለ ፖለቲካ የግለሰቦች ውጣ ውረድ የሚመቻችሁ የተረካና የታሪካዊ ትንታኔ ተከታታዮቻችን የዛሬው ስራችን ይህን ይመስል ነበር። እናንተ የተለመደውን ላይክ፣ ሼር፣ ሰብስክራይብ እንዳደረጋችሁ አልጠራጠርም። ይመቻችሁ።